አንዳንድ ትምህርቶች አሉ እንደዚህ የሚሉ በኢየሱስ አምነህ በደሙ ተገዝተህ የጌታ ሆነ አረ ምንም ችግር የለም ይላሉ ሰዎች። ሪሊ መጽሐፍ እንደዚህ ይል ነው? አንድ ፖስታ ተስፋ አድርጎ የሚሰብክ ሰውዬ ይሆን እንደሱ የሚለው? እና ነገር ስናገር አንዳንዶቻችሁ ፊታችሁ ስትሎ ያለውና አትደንግጡ፣ አይዟችሁ፣ ለኔ ቆም ደንግጡት እና ያምታቱናል፣ ያጭበረብሩናል። በቃ የጌታ ጸጋ በጸጋ ድነሽ መጥፋት የሚባል ነገር የለም ምናምን። እንዴ መጥፋት ከሌለ አዲስ ኪዳን ለምን ተጻፈ? እንዴ ጠይቁ እንጂ ወንድሞችና እህቶች፣ መጥፋት የሚባል ነገር ባይኖር እነ ጳውሎስ ለምን ጻፉ? በደንብ ነው ያለው መጽሐፍ ይናገራል። የምንጠፋባቸውን ምክንያቶች ነው የሚያስቀምጠው። የምር ያልዳኑ ሰዎች ይጠፋሉ፣ ምንም ጥያቄ የለው። መልካም ወንድማችን እንግዲህ አንድ ጥያቄ አንስቷል። እንዲህ የሚል መጥፋት ከሌለ አዲስ ኪዳን ለምን ተጻፈ? መጥፋት ከሌለ ሐዋርያው ጳውሎስስ እንዴት እንደዚህ ብሎ ሊጽፍ ቻለ? የሚል ጥያቄ አንስቷል። ለዚህ ጥያቄ በጣም አጭሩና ግልጽ የሆነው መልስ አዲስ ኪዳን የተጻፈው ሰው በወንጌል አምኖ የዘላለም ሕይወት እንደሚኖረውና እንደማይጠፋ ለማረጋገጥ ነው የሚል ይሆናል። ወንጌልማ የተጻፈው በክርስቶስ መሥዋዕታዊ ሞት አማካኝነት የዘላለምና የማይጠፋ የእግዚአብሔር ጽድቅ የተገለጠ መሆኑን ሊያበስረን ነዋ። ወንድማችን አንተ እንዳልከው በወንጌል ውስጥ መጥፋት ካለ ወንጌል የምስራች ሊሆን አይችልም። ነገር ግን የአዲስ ኪዳን መጻሕፍት ዋና መልእክት በክርስቶስ በማመናችን የዘላለም ሕይወት ዋስትና ስለ ማግኘታችን እንጂ ስለ መጥፋታችን አይደለም። እስኪ ጥቂት ጌታችን ኢየሱስ ክርስቶስ የተናገረውንና እንዲሁም ሐዋርያው ጳውሎስ የተናገራቸውን ጥቂት የአዲስ ኪዳን ጽሑፎችን እንመልከት። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው እንዲህ አለው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ የአንድ ሳምንት ሕይወት አይደለም፣ የአንድ ዓመት ሕይወት አይደለም፣ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እንዲሁም በዚሁ በዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ኢየሱስ የአማኞች ምሳሌ ስለሆኑት በጎች እንዲህ ሲል አንድ ማረጋገጫ ሰጠ። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረጋገጠልን ታላቁ እውነት ይሄ ነው። እንዲሁም ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ሲጽፍለት በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 11 ላይ በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል አለን። ስለዚህ ሐዋርያው ጳውሎስም ያረጋገጠልን ታላቅ እውነት ይሄ ብቻ ነው። ስለዚህ ወንድማችን አንተ እንደጠየከን እኔም ደግሞ መልሼ ጥቂት ጥያቄዎችን ልጠይቅህ። አዲስ ኪዳን የተጻፈው ስለ መጥፋታችን ሊነግረን ነው ካልክ በኋላ የምር ያልዳኑ ሰዎች ይጠፋሉ ብለህን የደመደምከው ይህ ትምህርት አይጋጭም ወይ? መጀመሪያ ላይ በኢየሱስ አምነን በጸጋውም ድነን በደሙ ዋጋም ተገዝተን መጥፋት አለ ካልክ በኋላ የምር ያልዳኑ ሰዎች ይጠፋሉ ብለህ ድምዳሜ ሰጠህ። በኢየሱስ የቤዛነት ሥራ አምኖ የዳነን ሰው የምር ካልዳነ ሰው ጋር መጨፍለቅ ይህስ አይጋጭም ወይ? ያልዳኑ ሰዎችማ ስለሚጠፉ እኮ ነው እንዳይጠፉ ከጥፋት የሚድኑበትን ወንጌል የምንሰብከው። እናም ወንድማችን የዘላለም ዋስትና በማያረጋግጥልህ ወንጌል አንተ ስለምን አመንህ? እንዲሁም አንተስ የወንጌል ሰባኪ ከሆንህ አንተስ ወንጌልን የምትሰብከው ሰው በወንጌል አምኖ በክርስቶስ የመስቀል ሥራ አምኖ ከዘላለም ሞት ወይም ከዘላለም ጥፋት ወደ ዘላለም ሕይወት እንዲሸጋገር አይደለምን? ሰው በወንጌል ካመነ በኋላ እንደገና ወደ ፍርድ የሚሄድ ከሆነ መጀመሪያውኑ ወንጌል ለምን እንሰብከዋለን? ምናልባትም በወንጌል ያላመናችሁ ይህ ቪዲዮ በድንገት እጃችሁ ላይ የደረሰ ሰዎች፣ እኔ ግን አንድ ነገር ላረጋግጥላችሁ እወዳለሁ። በወንጌል እመኑ። በወንጌል ስታምኑ
ከሞት ወደ ሕይወት ትሻገራላችሁ። ዳግመኛ ከተሻገራችሁበት የዘላለም ሕይወት ወደ ፍርድ ወደ ጥፋትም አትሄዱም። ይሄንን እኔ ሳልሆን ጌታችን ኢየሱስ ክርስቶስ አረጋግጦላችኋል። ይሄንን እኔ ሳልሆን እግዚአብሔር ቃል ማረጋገጫ ይሰጣል። እናንት ደካሞች፣ ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ተብሎ ተጽፏል። ስለዚህም በወንጌል አምናችሁ ወደ ክርስቶስ ስትመጡ እርሱ የዘላለም ሕይወት ይሰጣችኋል፣ ለዘላለምም አትጠፉም። ይህንን ወንጌል ያረጋግጥላችኋል። ጸጋ ይብዛላችሁ። ሰው በወንጌል ካመነ በኋላ እንደገና ወደ ፍርድ የሚሄድ በኢየሱስ የቤዛነት ሥራ አምኖ የዳነ ሰው